ከዛ ቤት እንዴት ማስወጣት እንዳለባት ግራ ተጋብታለች። ወይዘሮ አልማዝ አሁንም እዛው ክላስ ውስጥ ታፍና ቁጭ ብላለች። ሲያቅበጠብጣት በራሷ በእግሯ እየሮጠች መጥታ የማትወጣ ወዳ ውስጥ ገብታለች ማለት ነው። አልማዝ አሁን ያለችበት ሁኔታ እውነት ለመናገር በጣም ከባድ ነው። እንደው ድራማ ቢሆንም የሰው ህይወት ታሪክ ሊሆን ይችላል ብዬ ነው። እናም አንዳንድ ጊዜ በድፍረት የምናደርጋቸው ነገሮች እኛን ይጎዱናል። እናም ወይዘሮ አልማዝ ሁልጊዜ ራሷን ደፋርና ኃይለኛ ወይም ጠንካራ እንደሆነች አድርጋ ነው የምታየው። እናም እንደዛ ስለመሰላትኝ ሰራተኛዋን ዝም ብላ ባልሆነ ነገር አታላ መታ ገብታ ልጅቷንም ራሷን የባስ ችግር ውስጥ አስገብታታለች። ምክንያቱም እንኳን አይደለምና በቤት ውስጥ አምጥታ ደብቃትና ከሌላ ቦታ ወይም ከውጭ በምታደርገው ነገር እንኳን እየተከታተሏት ነው። ሉሊት እየተደረገ ያለውን ነገር አላምንም ብላ እኔ ከምንም በላይ ምን እንዳስጠላኝ ታውቃላችሁ? የሉሊት ጅልነት። እየጮኸች እንኳን ተከትለው ገብተው የሆነ ነገር አለ ብሎ ቢላት ዳዊት ምንም ነገር የለም ሉሊት ምንም አታደርግም፣ እሷን መጠርጠራት አልፈልግም ነው የምትለው። እሱ ግን እቤት ውስጥ የሆነ የደበቀችው ነገር እንዳለ ያውቃል። የልጅቷን ጠባይ ወይም የልጅቷን ጸባይ በደንብ አድርጎ ስለሚያውቀው ማለት ነው። ሉሊት ግን አይ እኔ በፍጹም መጠርጠር አልፈልግም፣ እሷ ላይ ጥርጣሬ እንዲኖረኝ አልፈልግም እያለች ዳዊትንና ካሌብን አፋፋቸውን ትላቸዋለች። ልዕልት ግን ምን እንደምትሰራ ብጠረጠርም የምታውቅ አይመስለኝም። ልዕልት የምትሰራውን ነገር ስታውቅ በዚህ ደረጃስ ያመነቻትን ትቆጭበት ይሆን? እሷ ራሱ የዋህነቷ እስከ መች ድረስ ነው የሚቀጥለው? ይሄ በጣም የሚያሳስብ ነገር ነው። አንዳንድ ጊዜ በጣም የዋህነትና ገርነት ሲበዛ ራሳችንን ነው የሚጎዳን። እናም ይቃለው አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋቸውን እንዳትርሱ ማለት ነው። እናም ውድና የተከበራችሁ ቤተሰቦች እንግዲህ ወይዘሮ አልማዝ አሁንም እዛው ቤት ታጉራ ተቀምጣለች። ልጅቷም ተጨንቃለች፣ ሰራተኛዋም ተጨንቃለች ማለት ነው። ሰራተኛዋ ያውን ያለነሱ ፍቃድ ቤት ውስጥ ስላመጣቻት እነሱ ሲያውቁ ወይም ልዕልት ስታቅ ከዛ ቤት እንደምታስወጣት ማለት ሉሊት ስታቅ ከዛ ቤት እንደምታስወጣት እርግጠኛ ናት። እናም ልዕልት እንኳን ሄዳ ምንም ነገር እንዳትናገሪ ስትላት አይ የኔማ የእንጀራ ገመድ የተቆረጠ እኔ ሲያቅበጠብጠኝ አምጥቼ እንዴት ነው ያገባሽ የምትይኝ ስትላት ልዕልትም ካሁን በኋላ ይህ ነገር አንቺን አይመለከትሽም እኔን ነው የሚመለከተኝ ስትላት እኔንም የማይመለከተኝ ከሆነ እሺ ብቻ ከስራ ያፈናቅለኝ እያለቻት ነበር። እናም በሌላ በኩል ደግሞ አሁንም ሰራተኛዋ ምግብ እየሰራች እያለ ዳዊት መጥቶ አንቺ ምግብ ርቦኛል ምግብ አቅርቢልኝ ሲላት ቆይ አንተ ያምሃል እንዴ ለምንድን ነው አንቺ የምትለኝ? አበባ እኮ ነው ስሜ ምን ሆነ ነው እንደዚህ የሚያደርግህ ስትለው ምን አባሽ ታዲያ እንደዚህ ያደርግሻል? ይሁና እኔ ምግብ አቅርቢልኝ እርቦኛል እያልኩሽ እኮ ነው ያለሁት። እና እሺ ይቀርብልሃል። ምን የቤቱ ሰው ሁሉም የታመሰ ነው እንዴ? ምን አድርጌ ነው የምትሉኝ? ሁላችሁም እየመጣችሁ የመሰላችሁትን የምትናገሩት። አሁን እኔ ስለሌላው አይመለከተኝም ነው ወይስ የሆነ የማላቀው የተደበቀ ነገር አለ? ምን የተደበቀ ነገር? ምን የተደበቀ ነገር ይኖራል ብለህ ነው? እኔ እንጃ አላቅም ይሆናል። አይ የሆነ ነገርማ አለ። ትናንትና ከዛ ክላስ ውስጥ የሆነ ልዕልት የደበቀችው ነገር አለ አይደል? ይኖራል። እኔ ምን አውቃለሁ? አላቅም እንጃ እያለች ትዘባርቃለች። ዳዊት ደግሞ ስትዘባርቅ አይቷት የሆነ ነገር እንዳለና የሆነ ነገር እንደተከሰተ ሉሊት እዛ ክላስ ውስጥ የደበቀችው ነገር እንዳለ ጠርጥሯል ማለት ነው። ለምን አትናገሪም? የሆነ ነገርማ የተደበቀ ነገር አለ ሲላት ኧረ እኔ የማውቀው ነገር የለም። የተደበቀ ነገር አለ እንዴ? ይኖራል እንዴ? አዎ አለ። አዎ ትኖር ብላ ከዛ ምግቡ የት አለ? ምግቡን አቀርብልኝ ሲላት አሁንም አንደበቷ እየተንተበተበ ምግብ ገና ልሰራ ነው እየሰራሁ ነው። ቆይ እየሰራሽውስ የት ሄደ? እኔ ምን አውቃለሁ? የሰራሁትንማ እንዳለ ድፍት አድርጋ ይዛው ሄደች። ማናት ይዛው ሄደችው? ልዕልት ናታ።
ቆይ ልዕልት ወዴት ነው ይዘው የምትሄደው እንዴ? እዛ ሂደህና ጠይቃታ። እኔ ምን አውቃለሁ? ክላስ ውስጥ ነዋ። ቆይ የሆነ የተደበቀ ነገር አለ እኮ ነው የምልሽ። ለምን አትነግሪኝም? አዎ የተደበቀ ነገር አለ። ግን ታዲያ የተደበቀ ነገር ቢኖርስ ወጡ ማጣቀሻ እንጂ አይጠጣ። ምን ያደርጉታል? ምን ያደርጉታል ማለት ታዲያ ወጡ ምን ያደርጉታል? እኔ እኮ ግራ ገባኝ። በቃ ሄድና ራሷን ጠይቃት። ሄድና ራሳቸውን ጠይቃቸው። እኔ የማውቀው ነገር የለም። የተደበቀ ነገር አለ? ያየኸው ነገር አለ እንዳንተ? እኔ አላውቅም። ይኖራል ምናምን እንዴ? እኔ አላውቅም። ቆይ ታዲያ ወጣ ይጠጣ እያለች አሁንም ሰራተኛዋ አበባ በጣም ነው የምቀባጥረው። ስለዚህ እንደዚህ እየቀባጠረች ስለነበረ ዳዊትም በጣም ጠርጥሯል ከሚገባው በላይ። እናም ዳዊት እሺ አሁን ልዕልት የት ነው ያለችው ሲላት፣ ልዕልት እዛው ክላስ ሆናታ፣ ሂድና እያት። እኔ ምን አውቃለሁ? ቆይ አንቺ ልጅ ለምን የተደበቀ ነገር ካለ አትነግሪኝም? እኔ ምንም የማውቀው ነገር የለም። የተደበቀ ነገር አለ የለም? ምን አላውቅም። በቃ ነገርኩህ እኮ እኔ ምንም የማውቀው ነገር የለም ስትለው፣ ዳዊትም ስለጠረጠረና ስላወቀ የተደበቀውን ነገር ንገሪኝ። ልዕልት ማንን ነው የደበቀችው እዛ ክላስ ውስጥ? እናቷን ነው አይደል የደበቀችው? ለምን አትናገሪም ብሎ ሰራተኛዋን ሲያስጨንቃት፣ እሷ ያለች ነገር ምን እንደው ታውቃለህ? ተጠንቀቂ፣ ከዚህ ልጅ ተጠንቀቂ፣ ምንም ነገር እንዳትናገሪ እንዳትቀርቢው ብላኛለች ስትለው፣ ይሄድላት የለ እያለ እሷ ወዳለችበት ክላስ ይሄዳል ማለት ነው። ውድና የተከበራችሁ ቤተሰቦች ሰራተኛዋ እኔ አንዳንድ ጊዜ አፌ ያመልጠኛል እናገራለሁ ብላ ነበር። ትንሽ ሳይቆይም ተናግራለች። እናም ወይዘሮ አልማዝን ለመያዝ ዳዊት ወደዛ ክፍል ሄዷል ማለት ነው። ወደዛ ክፍል ሄዶ አልማዝን ይዛት ይሆን ወይስ ልጅቷ በሌላ በኩል አድርጋ ታስወጣት ይሆን? ወደፊት የምናየው ይሆናል። የዚህ ድራማ ጉድ መቼም መጨረሻ የለውም። ወይዘሮ አልማዝ በራሷ እግር ሲያሯሩጣት መጥታ እዛ ክፍል ገብታ ተሽጋ መውጫና መግቢያ አጥታለች። ልጅቷንም ጭንቀት ውስጥ ከታታለች። እንቅልፍ እንኳን አጥታለች። ከእናትየው ይልቅ የምታስበው ልጅቷን በነገራችን ላይ። እናም አንዴ ከዳዊት ጋር፣ አንዴ ከካሌብ ጋር፣ አንዴ ከሉሊት ጋር እየተጣላች እየተጋጨች ያለችው በእናቷ ምክንያት ነው። እሷ ምንም አይነት ስህተት ኑሮባት አይደለም። ነገረኛ የሚሆነችው በእናቷ ምክንያት ነው። አንደኛ ደረጃ እናቷ ወንጀለኛ ናት። ሁለተኛ ደረጃ እናቷን አሳልፋ መስጠት አትፈልግም። ሶስተኛ ደረጃ ከነሱ ጋር ወይም ከሉሊት ጋር ያላት ግንኙነት ደግሞ እየተራረቀች ነው ያለችው። በተለይ ይህን ነገር ስትሰማና ቤት ውስጥ መጥታ ተደብቃ እንደነበረ ውጭም እሷ እያገኘቻት እንደነበረ እርግጠኛ ወይም እውነቱን ስትደርስበት ሉሊት እህትነቷን እንደምታቆመው እርግጠኛ ነኝ። እናም በልዕልትም መፍረድ አልችልም። እናቷ ናት። እናቷ ወንጀለኛ ብትሆንም መቼም ማንኛውም ሰው እናቱን አሳልፎ ይሰጣል ብዬ አላስብም። እናቲቱ ተይ ብትባል አትሰማም። ተይ እናቴ እባክሽ እንደዚህ አይነት ነገር አታድርጊ ብትላትም እናትየው ልትሰማ አልቻለችም። ለማንኛውም አሁን ድራማው ያለቀው ዳዊት ከአበባ ከሰራተኛዋ ጋር ተጨቃጭቆ ወደዛ ክላስ ሲገባ በሩን ሊከፍት ሲል ነው ያለቀው ማለት ነው። ውዶችዬ ግን አንድ ጥያቄ፣ አንድ ሀሳብ በኔ በራሴ ማለት ነው። አበባ ሰራተኛዋና ዳዊት ወደፊት ህይወት ይኖራቸው ይሆን? ምክንያቱም ሁል ጊዜ መጀመሪያ አካባቢ የሚጨቃጨቁ ሰዎችና የማይስማሙ ሰዎች መጨረሻቸው አንድ ነው የሚሆነው ማለት ነው። እናም ልዕልት ራሱ ጠርጥራለች። የሁለታቸው ግንኙነት ምንም አላማረኝም፣ እናም የሆነ ነገር ይኖራቸዋል እያለች ነው። ውዶችዬ እናንተስ ምን ትላላችሁ? አበባና ዳዊት ይጣመሩ ይሆን? ወይዘሮ አልማዝስ እንድትወጣ ይሆን ከዛ ክፍል? ዳዊት ይደርስባት ይሆን ወይስ ልዕልት እንደው በሆነ ቦታ አድርጋ ታስወጣት ይሆን? ውዶችዬ የሚቀጥለውን የምናየው ይሆናል። አመሰግናለሁ። ባባይ